ሰላም ውዴት ቤተሰቦቼ እንዴት ናችሁ? ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። እዚህ ሀገር መታችሁ እስቲ በስደት መታችሁ ስደት ላይ ሆናችሁ ህልማችሁን ያሳካችሁ ህልማችሁ እየተሳካላችሁ እስኪ ከህልማችሁ ደግሞ ወጣችሁ ህልማችሁ ያልተሳካላችሁ እስኪ ካላችሁ ኮሜንት አስቀምጡልኝ ማለት ነው። ለምን እንደዚህ ያልሽ እንዳትሉኝ፣ ግን ያው ስለሚያስፈልገኝ ነው። እስኪ በሰው ሀገር ላይ ረጅም ዓመትም ቆይታችሁ ተሳክቶላችሁ ደስተኛ ሆናችሁ ሀገራችሁ ገብታችሁ በደስታ የኖራችሁ ሰዎችስ ምን ያህል ናችሁ? ምን ያህልስ ዓመት ሰርታችሁ ነው ያንን ህይወት ያስተካከላችሁት? እስኪ ንገሩኝ። እና ደግሞ በአሁኑ ሰዓት ላይ እዚህ ሀገር ላይ መታችሁ ህልማችሁ ጠፍቶባችሁ በጥቂት ጊዜ ውስጥ ባልታሰበ መንገድ ውስጥ ይሆነኛል ብላችሁ ከዚህ ጋራ ብኖር ከዚህ በኋላ ያሳካኛል፣ ህይወቴ ይቀጥላል፣ እሱም እንደኔ ስደተኛ ነው ብላችሁ ካልተገባ ወንድ ጋር በስደት ላይ እናንተ በመዳን ቤት እሱም በተለያየ ስራ ላይ ሆናችሁ ተዋዳችሁ ተፋቅራችሁ እውነት ፍቅር መስሏችሁ መንገዳችሁ የጠፋባችሁ ስንቶቻችሁ ናችሁ? እስኪ ይሄንንም ራሳችሁን እያያችሁ እንደዚህ ሆናችሁ ካላችሁ አለን ብላችሁ በኮሜንት አስቀምጡልኝ። ይሄንን ስናገር በጣም እያመመኝ ነው። በቅርቡ በዚሁ ሳምንት ውስጥ የሆነ ታሪክ ልንገራችሁ። በጣም ነው የሚያስጠላው፣ እጅግ በጣም እዚህ ሀገር መታ መስራት በጀመረችበት ህይወቷን መንገዷን በቀጠለችበት በትንሽ ቀናት ውስጥ የመጣችበት ህልሟም አላሟም የጠፋባት መድረሻ የጠፋባት ሴት ማለት ነው። ለምን ህልሟ መድረሻዋ እንደጠፋባት ለራሷ እንኳን የማታውቅ ሴት። ብዙ ሴቶች በሰው ቤት ውስጥ ህልማችሁ ይጠፋባችኋል። ግማሾቻችሁ ያሰሪያችሁን ሊታፈቅሩና ህልማችሁ ይጠፋባችኋል። ግማሾቻችሁ ደግሞ በራሳችሁ ችግር በስልካችሁ በመጣው ጣጣ ታፈቅሩና ህልማችሁ ይጠፋባችኋል። መንገዳችሁ ጠፍቶባችሁ የሚመራችሁ አጣችሁ መንገድ ላይ የምትቀሩ ስንቶቻችሁ ናችሁ? ከዛ ውስጥ ግን አንዷ የሆነ ቪዲዮ ሰው ልኮልኝ አየሁት። በጣም ነው የሚያስጠላው። እንደኛው እንደናንተው ስደተኛ ናት። በመዳን ቤት ውስጥ ቁጭ ብላ የምትሰራ ስደተኛ፣ ቀንና ሌሊቱ እየተደባላለቀባት ስደተኛ፣ እረፍት የሌላት ስደተኛ። ግን በዚህ መሀል ደግሞ ህልሟ የጠፋባት ሴት ማለት ነው። ህልም ቢኖራት ኖሮ አላማ ቢኖራት ኖሮ መንገድ ቢኖራት ኖሮ ያንን ለማድረግ ባልፈቀደች ነበር። ምናልባት በስልክ በሚሰጣት ከመዳም ጩኸት በተላቀቀችበት በስልኳ ጋር ስትገናኝ በምታወራቸው ወሬዎች ተማርካ ይመስለኛል አምናበት ፈቅዳ ወዳ ራሷ ቪዲዮ አድርጋ የለቀቀችው ማለት ነው። ምን ተለቀሰ? ያው ለቀቀችው ልበለው፣ ስላከችለት እሱ ደግሞ ለቀቀላት። አሁን እቺ ሴት ውነር ተጎድታ ተከፍታ ተጨንቃ የምትኖረው ነገር ነገ ጎዳና ላይ ወድቃ ደግሞ መታየቷ እንደማይቀር እርግጠኛ ነኝ። ለምን ካላችሁኝ እሱ ያንን ቪዲዮ ከተቀበላት ወዲህ በሚያስፈራራት በምትሰራበት ገንዘብ ነው የሚሆነው። ገንዘብ ላኪ፣ ካላስገባሽ ቪዲዮሽን ለቀዋለሁ፣ አባዛልሻለሁ እያለ ስለሚላት ያንን ለመጠበቅ ትናንትና ስትልክለት ያላፈረችውን ዛሬ አደባባይ ላይ ላለመውጣት ስትል ሰርታ ወደ ኪሷ ሰርታ ለቤተሰቦቿ እርዳታ ሳይሆን ሰርታ የማንንም ጎረምሳ መቀለቢያ ታደርገዋለች። ወይ ከላቧ ወይ ከድካሟ ወይ ከገንዘቧ ሳትሆን ትቀራለች ማለት ነው። ከእንደዚህ አይነት መንገድ ውስጥ ለመውጣት ግን የራሳችሁን ህልምና አላማ ካወቃችሁ
መንገዳችሁ አይጠፋባችሁም። ወንድ ልጅ ሲወዳችሁ የእናንተን ችግር ተረድቶ ያላችሁበትን ሁኔታ እያየ እያመዛዘነ ከራሱ ስሜት ይልቅ ለእናንተ ተጨንቆ ቤት ወጣሽ ቤት ገባሹ ሳይሆን ዛሬ እንዴት ዋልሽ ደህና ነሽ ወይ ብሎ ትሪት የሚያደርግ ነው እንጂ ዛሬ ቪዲዮ ላኪልኝ እኔ ያልኩት ሀሳብ እንጂ አንቺ ያልሽው ይቅር ብትወጂ ኖሮ ይሄን ታረጊ ነበር ስለማትወጂ ነው የሚለው አማርኛ የሽምገላ ቃላትን ባላቀረበላችሁ ነበር፣ ባላቀረበልሽም ነበር። በእንደዚህ አይነት ውስጥ እያለፋችሁ ላላችሁ እህቶቼ ነው እና ህልም አላማ ካላችሁ በጣም ብዙ ቪዲዮ ተሰርተዋል፣ በጣም ብዙ ነገሮች ተላልፈዋል። እባካችሁ ተማሩ፣ እባካችሁ ከስህተታችሁ ተቆጠቡ። የምር በጣም ተቆጠቡ። እኔ ቪዲዮ ሳይ አስቀምጥላችኋለሁ። ልጅቷ ግፊቷ እንዲታይ አልፈልግም። በጣም ነው ያዘንኩት፣ እጅግ በጣም ማለት ነው። ቪዲዮ ከማንሳቷ ይልቅ ራሷ ላይ የምታረጋቸው አሪያካቶች በጣም ያስጠላሉ። አሁን አንቺ ታመሽ መንገድ ላይ ወድቀሽ ብትታይ ልትረጅ ነው ወይስ ልትረገጪ ነው የሚያስፈልገው? በአሁኑ ሰዓት ላይ ብዙ ሴቶች መንገድ ላይ ወድቀው ራሳቸውን ስተው በየሆስፒታሉ ተብሎ ሲሰማ እኔ እዚች ቪዲዮ ካየ በኋላ ራሷን በራሷ እንደዛ አደረገች ነው የሚመስለኝ። ለምን ቪዲዮ አድርጋ ከለቀቀች በኋላ ጤነኛ አይደለችማ። ለማን የለጠችው? ለማን የሰጠችው? ማንን ታውቃለች? እና እቺ ልጅ ጤነኛ ነች? እና እቺ ልጅ እውነት ከራሷ ጋር ነች ብላችሁ ስታስቡ አይደለች። አንድ ቀን አይምረው መልቀቁ እንደማይቀር እርግጥ ነው። ለምን ሰርታ ገንዘቧን ስታጣው ድካሟን ሳታገኘው ስትቀር ለምን እንደምትለፋ ግራ ሲገባት እዛ ጋር ቤተሰቦቿ ስታጣ አይምሮ የሚወቅሰው ወቀሳ ታውቃላችሁ። በዚህ ምክንያት ግን እቺ ልጅ ውጤታማ እንደማትሆን ተስፋ ስለማድረግ በህይወት ራሱ መቆየትን አትፈልገውም። እና እባካችሁ እንደዚህ የምታረጉ እህቶቼ ራሳችሁን ጠብቁ፣ የመጣችሁበትን እወቁ። ህልምና አላማችሁን ካወቃችሁ ሌላው ቀላል ነው። በእውነት ነው።